ሰላም ጤና ይስጥልን እንደምን ዋላችሁ ከኬር ቡክስ አፍሪካ የዕለቱን ዜናዎች ይዘንላችሁ መጥተናል ከዜናዎቹ ጋር ሜቲዮናስ ነኝ በቅድሚያም አርዕስተ ዜና ፕሬዝዳንት ታዬ አጽቀሥላሴ በቀይ ባህርና በህንድ ውቅያኖስ ዳርቻ የሚገኙ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጠየቁ የሐረሪ ክልል የጸጥታ ምክር ቤት በወቅታዊ ክልላዊ የጸጥታ ጉዳዮች ላይ መወያየቱን ተገለጸ በኢትዮጵያ ሁለት አይነት የኒውክሌር ማብለያ ለመገንባት ታስቧል የጤና ሚኒስቴር እስከ መስከረም 30 2018 ዓ.ም የታደሰ የሙያ ፍቃድ ያልያዙና ያላወጡ የጤና ባለሙያዎች አገልግሎት መስጠት እንደማይችሉ አሳውቀዋል ወጣቶች በዲፕሎማሲና በዓለም አቀፍ ግንኙነት ዙሪያ ያላቸውን ክህሎት በማጎልበት የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ማትጋት አለባቸው ሲሉ ሚኒስቴር ዴኤታ ክብርት ሁሪያ ሃሊ ገለጹ ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎች በዝርዝር ተሰሙታላችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰብ ይሁኑ ትኩስ መረጃም ያገኙ ወደ ዜናዎቹ አልፋለሁ ፕሬዝዳንት ታዬ አጽቀሥላሴ በቀይ ባህርና በህንድ ውቅያኖስ ዳርቻ የሚገኙ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጠየቁ ዝርዝሩን ሮዛ ነዚፍ ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ ትከተላለች ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ ፕሬዝዳንት ታዬ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ቀይ ባህርንና ህንድ ውቅያኖስን የሰው ልጆች የጋራ ቅርስ ሲሉ በመግለጽ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጥሪ አቅርበዋል አያይዘውም ከፍተኛ ባህርን የሰው ልጅ የጋራ ቅርስ አድርጎ የሚገልጸውና ሁሉንም ሀገራት በእኩልነት የመጠቀም መብትን የሚያረጋግጠው የዓለም አቀፍ ህግ እውን መሆኑን አለበት ሲሉ አጽንኦት ሰጥተውበታል በተጨማሪም ከዚህ ቀደም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በአዋዛ ቱርክሜኒስታን ተካሂዶ በነበረው ሶስተኛው የባህር በር የሌላቸው በማደግ ላይ ያሉ ሀገራት ጉባኤ ላይ የተናገሩትን በማስታወስ አንድም ሀገር በጂኦግራፊያዊ አቀማመጥ ምክንያት ከልማት እድሎች ሊገለል አይገባም ሲሉ ተናግረዋል እንዲሁም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነት ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል ገልጸው ህጋዊ የፖሊሲ ግቧን በዲፕሎማሲያዊና በሰላማዊ ተሳትፎ እንደምታስቀጥል ቃል ገብተዋል ኢትዮጵያ በአፍሪካ ሁለተኛ ትልቅ የህዝብ ብዛት ያላትና ከፍተኛ የባህር ንግድ ያላት እንደመሆኗ በቀይ ባህርና በህንድ ውቅያኖስ ደህንነት ላይ ልዩ ትኩረት እንደምትሰጥ አዶናኦ የዜና ወኪል ዘግቧል በቀጣይ ዜና የሐረሪ ክልል የጸጥታ ምክር ቤት በወቅታዊ ክልላዊ የጸጥታ ጉዳዮች ላይ መወያየቱን ተገለጸ ዝርዝሩን ፍሬው ተስፋዬ የሐረሪ ክልል የጸጥታው ምክር ቤት በወቅታዊ ክልላዊ የጸጥታ ጉዳዮች ላይ መወያየቱን የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነ ገልጸዋል በሐረሪ ክልል እየተስተዋለ የሚገኘው አንጻራዊ ሰላም ወደ አዎንታዊ ሰላም ተጠናክሮ እንዲቀጥል የክልሉ የጸጥታ ኃላፊዎች ከህብረተሰቡ ጋር በመቀናጀት እየሰሩ እንደሚገኝ ጠቅሰዋል የህግ የበላይነትን በማረጋገጥና አስተማማኝ ሰላምን በማስፈን የህዝብ ደህንነትን ማስከበር ቀዳሚ ተግባር መሆኑን አንስተው የክልሉ የጸጥታ ምክር ቤት በክልሉ ሰላም እንዲጠናከር በቁርጠኝነት የሚሰራ ይሆናል ተብሏል በክልሉ ዘላቂ ሰላምና ደህንነት እንዳይሰፍር የሚንቀሳቀሱ አካላትን በመቆጣጠር የህግ የበላይነትን ለማስከበር የጸጥታ ምክር ቤቱ በቁርጠኝነት እንደሚሰራ ተመላክቷል ከዚህም በተጨማሪ የማህበራዊ ሚዲያ ለእኩይ ዓላማ በማዋል የህዝብን ከመንግስት ብሔርን ከብሔር የሚያጋጩ መልእክቶችን በመቅረጽ በማህበራዊ ሚዲያ የሐሰት መረጃ የሚያሰራጩ አካላት ላይ ህጋዊ እርምጃ እንደሚወሰድም ምክር ቤቱ መግለጹን ጠቅሷል በክልሉ የኢኮኖሚ አሻጥር በመፍጠር የኑሮ ውድነት እንዲባባስ የሚያደርጉ ስግብግብ ነጋዴዎች እና መልካም አስተዳደር ችግር ህዝብ የሚያማርሩ አካላት ላይ ህጋዊ እርምጃ እንዲወሰድ ምክር ቤቱ መግለጹን አንስተዋል የክልሉ ሰላምና ጸጥታ ማስፈንና ህግ ስርዓትን የማስከበር ስራ ተጠናክሮ እንደሚቀጥል እንዲሁም ሰላም ወዳዱ የክልላችን ህዝብ ከጸጥታ ኃይሉ ጋር በመቀናጀት እና አካባቢው በንቃት በመጠበቅ ዛሬም እንደ ትላንቱ የክልሉ ህዝቦች ለሰላም ዘብ እንዲቆም ምክር ቤቱ ጥሪ አስተላልፏል በቀጣይ ዜና በኢትዮጵያ ሁለት አይነት የኒውክሌር ማብለያ ለመገንባት ታስቧል በኢትዮጵያ ሁለት አይነት የኒውክሌር ማብለያ ለመገንባት መታሰቡን የሀገራዊ ኒውክሌር ፕሮግራም አስተባባሪ ዶክተር ተክለማርያም ተሰማ ገለጹ በኢኖቬሽን እና ቴክኖሎጂ ሚኒስቴር የሀገራዊ ኒውክሌር ፕሮግራም አስተባባሪ ዶክተር ተክለማርያም ተሰማ እንደገለጹት የምርምርና አገልግሎት የሚሰጥና ለኃይል ማመንጨት የሚውል የኒውክሌር ማብለያዎች በኢትዮጵያ ለመገንባት ታስበዋል እንደ ዶክተር ተክለማርያም ገለጻ በውስጡ የኒውክሌር ምርምር የሚከናወንበት ምርጥ ዘር የሚያመርት የጨረር ህክምና የሚሰጥና በዙሪያው የተለያዩ ትምህርታዊና ስልጠናዎች ለመስጠት የሚያገለግል ላቦራቶሪ ያለው የተደራጀ የኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ ማዕከል ለመስራት ታስቦ የተሰራ ነው
እንደዚህ አይነት ተቋማትን ከገነቡ ሀገራት አንጻር ማዕከሉን ለመገንባት ከ5 እስከ 7 ዓመት የሚያክል ጊዜ እንደሚፈጅም ገልጿል። ሌላኛው ኃይል የሚያመነጭቅ ኤሌክትሪክ ማመንጨት የሚችል የኒውክለር ኃይል ማመንጫ ፓወር ፕላንት ለማገንባት መታሰቡን አንስቶ ይህም ሌሎች ሀገራት ከወሰደባቸው የግንባታ ጊዜ አንጻር ሲታይ ማብለያ ግንባታው 10 ዓመት እንደሚፈጅ ጠቁመዋል። በዓለም ላይ ፈረንሳይ፣ አሜሪካ፣ ኮሪያ፣ ቻይና እና ሩሲያ የኒውክለር ቴክኖሎጂ እንዳላቸው ያወሱት አስተባባሪው ከነዚህ ሀገራት ቴክኖሎጂያውያን በዓለም ላይ ፈረንሳይ፣ አሜሪካ፣ ኮሪያ፣ ቻይና እና ሩሲያ የኒውክለር ቴክኖሎጂ እንዳላቸው ያወሱት አስተባባሪው ከነዚህ ሀገራት ቴክኖሎጂውን ለሌሎች ሀገራት መገንባት ይችላሉ ብለዋል። በዚህም የኢትዮጵያ መንግስት የሩሲያን ቴክኖሎጂ እንደመረጠ ገልጾ የኒውክለር ቴክኖሎጂ በተለያዩ ዘርፎች ጥቅም ላይ መዋል እንደሚችል አስረድቷል። ለዚህም የኒውክለር ቴክኖሎጂን የግድ ጥቅም ላይ መዋል እንደሚገባም ተናግሯል። በቀጣይ ዜና የጤና ሚኒስቴር እስከ መስከረም 30 2018 ዓ.ም የታደሰ የሙያ ፍቃድ ያልያዙ እና ያላወጡ የጤና ባለሙያዎች አገልግሎት መስጠት እንደማይችሉ አሳውቀዋል። ዝርዝሩ ሮዛ ነዚፍ። የጤና ባለሙያዎች የሙያ ፍቃድን በሚመለከት በጤና ሚኒስቴር ሚኒስትር ዴኤታ ፍሬህይወት አበበ ተፈርሞ በነሐሴ 30 2017 ዓ.ም ለሁሉም ክልሎች የተላከው ደብዳቤ ሁሉም ክልሎች እስከ መስከረም 30 2018 ዓ.ም ድረስ የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድ ይዞ እንዲሰራ እንዲደረግ አሳስበዋል ይላል። በመመሪያው መሰረት የጤና አገልግሎት የሚሰጡ ሁሉም ባለሙያዎች የታደሰ የሙያ ፍቃድ እንዲኖራቸው ይጠበቃል ያለው የጤና ሚኒስቴር ይህንንም ተከታትሎ ማስፈጸም በጤና ሚኒስቴር የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ መሆኑን ይገልጻል። በ2017 በጀት ዓመት የጤና ሚኒስቴር ባካሄደው የዳሰሳ ጥናት መሰረት የሙያ ፍቃድ ሳይኖራቸው እንዲሁም የአገልግሎት ጊዜው ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ ባለሙያዎችን መኖራቸውን ማረጋገጡን ገልጿል። በዚህ መሰረትም ሁሉም የጤና ባለሙያዎች በሙያቸው ለመስራት የታደሰ የሙያ ፍቃድ መያዝ እንደሚያስፈልጋቸው ታውቆ በክልላችሁ ላይ በሚገኙ ጤና ተቋማት ላይ የሚሰሩ ጤና ባለሙያዎች እስከ መስከረም 30 2018 ዓ.ም ብቻ የሙያ ፍቃድ እንዲያወጡ ሲል ሚኒስቴር መስሪያ ቤቱ አሳስቧል። ከመስከረም 30 2018 ዓ.ም በኋላ ግን ኖ ላይሰንስ ኖ ፕራክቲስ በሚል መሪ ቃል የሙያ ፍቃድ የሌላቸው ባለሙያዎች በሙያቸው መስራት እንደማይችሉ አሳውቋል። የሙያ ፍቃድ ለማውጣትና ለማሳደስ የተሰጠው ጊዜ እስከሚያልቅ ክልሎች አስፈላጊው የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድ ይዞ እንዲሰራ እንዲያደርጉ ማሳሰቢያ መስጠቱን ተገልጿል። መጨረሻ ወዳደረግነው ዜና ስናልፍ ወጣቶች በዲፕሎማሲና በዓለም አቀፍ ግንኙነት ዙሪያ ያላቸውን ክህሎት በማጎልበት የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ማትጋት አለባቸው ሲሉ ሚኒስቴር ዴኤታ ክብርት ሁሪያ አሊ ገለጹ። ዝርዝሩን ፍሬህይወት ተስፋዬ። የውጭ ጉዳይ ኢንስቲትዩት ለአንድ ወር በዲፕሎማሲና የዓለም አቀፍ ግንኙነት ዙሪያ ለወጣት ተማሪዎች በሰመር ካምፕ ሲሰጥ የነበረው ስልጠና አጠናቋል። በስልጠናው ማጠቃለያ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ክብርት ሁሪያ አሊ የወደፊቷ የኢትዮጵያ ዕጣ ፈንታ የለውጥ አስኳልና የልማቱ ዋነኛ መዘውር በሆኑት ወጣቶቿ ትከሻ ላይ መሆኑን ገልጸዋል። ወጣቶች ያላቸው እምቅ አቅም ለሀገር ሰላም እድገትና ብልጽግና በማዋል አይተኬ ሚናቸውን መወጣት ይኖርባቸዋል። ለዚህም ደግሞ ትክክለኛው ጊዜ አሁን ነው ብለዋል። በዲፕሎማሲና በዓለም አቀፍ ግንኙነት ዙሪያም ዘመኑን የዋጀና ነባራዊ ሁኔታ ያገናዘበ ክህሎት በመጠበቅና በየጊዜው ራሳቸውን በማብቃት የኢትዮጵያ ብሔራዊ ጥቅም ለማስጠበቅ በትጋት መስራት እንዳለባቸው ክብርት ሚኒስትሯ ዴኤታዋ አስገንዝበዋል። ዲፕሎማሲ ለአንድ ሀገር ሁለንተናዊ እድገት ወሳኝ መሆኑን በመጥቀስ በዘርፉ ብቁና ተተኪ ወጣቶችን ለማፍራት ትኩረት መሰጠት እንዳለበት ተናግረዋል። በዚህም ረገድ የውጭ ጉዳይ ኢንስቲትዩት በክረምት መርሃ ግብር በወጣቶች ላይ የጀመረው ተግባር አበርታች መሆኑን በመግለጽ ምስጋና አቅርበዋል። ኢንስቲትዩቱ በዲፕሎማሲና የዓለም አቀፍ ግንኙነት የወጣቶችን ክህሎት ለማዳበር እየሰጠ ያለው ስልጠና አጠንክሮ መቀጠል እንዳለበት ገልጸው ሚኒስቴር መስሪያ ቤቱ አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፈር በድሩ በበኩላቸው ዲፕሎማሲ ሀገራችን የሰነቀችውን የብልጽግና ራዕይ ለማሳካት ቁልፍ ሚና ካላቸው ዘርፎች መካከል ግንባር ቀደም መሆኑን ገልጸዋል። የዕለቱ የኬር ቮክስ አፍሪካ ዜናዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ ወቅታዊና የተረጋገጡ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሰላም ቆዩን።